በኢየሱስ ግን ጋይስ አንድ ነገር ግን አየሁኝ። እሺ ኮፒ ሊንክ አድርጉልኝ። ዋርኒንግ የተሰጠኝ ነው። የተሰጣት አንበሳ ትኬት ገዛችበት። ትክክል አየሽ። እኔ በተሰጠኝ ገንዘብ ቫኬሽን ሄዳለሁ፣ እወጣለሁ። ሀሽሽ አልወስድም፣ ሲጋራ አላጨስም፣ መጠጥ አልጠጣም፣ ለወንድ ገንዘብ አልሰጥም፣ ለራሴና ለልጆቼ እበላበታለሁ ምናምን ምናምን ነገር አየሽ። ታደጉ ብዛድለው አይደለም እንደዛ ነው። አሁንም ስጡኝ ደግሞ ሌላ ሀገር ሄዳለሁ ማለት ነው። እና ሁማን ሄር 16 ጊዜ አለዋውጥም በቀን መጥን ንጥን አድርጌ በቃ አንቺ ያላየሽውን አንቺ ቤትሽ ውስጥ ብር ቢኖርሽ ባይኖርሽ በቃ ታሽገሽ ቁጭ ብለሽ እኔ ሀብታም ነኝ ትያለሽ። ሀብት ማለት የገንዘብ መጠራቀም አይደለም። ሀብት ማለት የአእምሮ ነፃነት በቃ ፍላጎትሽን እውን ማረግ፣ ድሪምሽን እውን ማረግ ሀብት ማለት እሱ ነው። የሌላ ሀገር ካልቸርን ማየት በተለይ ዱባይ ደግሞ እነዚህ ምርጥ ኢንጂነሮች የሰሩትን ገባሽ? በቃ እማታምኘው ታሪኩ። መጀመሪያ ግን ዱባይን ማወቅ አለብሽ። ስለ ዱባይ ታሪክ ማወቅ አለብሽ። ዱባይ ምን ነበረ? እንዴት ነበረ? ከምንድን ነው ከዛ ተነስተው እዚህ ጋር የደረሱት በቃ በዚች ምድር ላይ ምንም በቃ የማይቻል ነገር እንደሌለ ሁሉም ነገር እንደሚቻል የሰው ልጅ የእውነት በጣም በቃ እግዚአብሔር ለኛ የሰጠን እሱ መስራት እየቻለ ግን ለኛ የሰጠን ሀብት እውቀት በቃ እሱ ነው እየገረመኝ ያለው። አሁን ስታያቸው ቢልዲንጎቹን እኛ ደግሞ እነሱ በሰሩበት ላይ አምነን እዚህ ላይ ስንኖር እንዴት አድርገው እንደሰሩት ስታይ ማይ ጋድ የሰው ልጅ ክብር የሚለውን አሁን ነው የምትዘፍኝ። እናንተ ጋር አይደለም ይሄ ደደቡታች ጋር ያለው የኔ ቤጤ ደንቆሮ ጋር ሳይሆን የሰው ልጆች ክብር ያለችው ጂጂ የዘፈነችውን ዘፈን እዚህ ጋር ነው መስፈን ያለብሽ። ገባሽ? ሲሪየስሊ እኔ በቃ ለእውቀት ያለኝን እንትን ነው። በቃ እውቀት ተማሩ፣ በእናታችሁ ተማሩ። ማደግ ትችላላችሁ፣ መስራት ትችላላችሁ። ባርነትን ትታችሁ ማለት ነው። እና ሰዎች የሰሩትን ነገር እኛ ደግሞ እናያለን። ቆይ ምንድን ለወላ ምናምን ነገር ጅቦዬ የት ነሽ ሴትዮ? ምን ማለት ነው? በስድብ ነው እንዴ? ተጋደልን? ምንም እንጋደለ ጅቦ ምንም እንጋደለው። አዎ ብብቴ ጠቁሯል። ነይ እናንተ በይ ነይ ላሽው አቂዩ። አንቺ ብቻ ከዚህ ጋር ቁጭ ብለሽ ብብትሽ ጠቁሯል። የሰው ልጅ ይኸውልሽ ሰማይ ላይ ነው እየኖረ ያለው፣ ባህር ላይ የሚገርም ነው። አርትን የምታይበት በቃ የሆነ ስዕል ነው የሚመስልሽ። የሆነ በሆነ ትልቅ ፍሬም ውስጥ የተሳለ ስዕል ነው የሚመስልሽ። በተለይ ኒው ዱባይ የሚባለው ስታዩ ማጋድ። በነገራችን ላይ በጣም ታምራላችሁ። እዚህ ሀገር ያላችሁ ሴቶችን አይቻቸው ማለት ነው። እዚህ ያላችሁ ልጆች ቆንጅጌዎች ናችሁ፣ ታምራላችሁ። እና እኔ በተሰጠኝ አንበሳ ገባሽ አትሊስት መስራት እንኳን ጊዜ ፎቅ ባለቤት እንኳን ባልሆን ባለቤቶቹን፣ ሰሪዎቹን፣ ሀገሪቷን ገባሽ አይቼ እኔ እኮ እንደዚህ አይቻለሁ፣ እንደዚህ ቦታ ሚሞሪ ያለኝ እላለሁ። ኢንጆይ ያደርጋለሁ የሌላ ሀገር ካልቸር፣ ምግብ፣ ህጉን፣ ስለዛ ሀገር ያለውን ሮል አይቼ እመጣለሁ። ሜቢ ልኖር እችላለሁ መጥቼ ማለት ነው። ጅቦ የት አለ? አይቻየኝ እኮ ፈለግኩትኝ። ጅቦዬ ምን ነው አትገባም እንዴ? ጅቦ አይ ባካለኝ ስላለ ነው። ከሳሽ ልበል ወይ? አዎ በጣም ስለዞርኩኝ በጣም አሁን ነው በቃ ዛሬ ነው ደከመኝና ቆይ ልረፍ ምክንያቱም ኢነርጂ እንዳላጣ ብዬ ነው።
ምን አልሽኝ? ሄዳለሁ ሳርዬ ጋማ ሄዳለሁ። ሌላ ቦታ ሄዳለሁ። ግሎይንግ ያደረኩትኝ በነገራችን ላይ ሲፎራ ሂጄ ነበር። በቃ አይ ዶንት ኖ ብቻ ግን ይህ ሀገር ለእኔ ነው የሚሆነው። ግን ዋይ ግን እኔ አንድ ነገር ነው እዚህ ጋር ግን አንድ ነገር ልጠይቃችሁ። እዚህ ሀገር የምትኖሩ ልጆች ማለት ነው በቪዲዮ ለነገሩ እኛም ጋር እንደዛ ነው ለካ በቪዲዮ ስትታዩና እዚህ ዱባይ ቆንጆች ና አይ ዶንት ኖ እኔ ሌሎቹን አላየዋቸውም ግን ይሄ ሞል ምናምን ያለው እዛ ሄጄ ነበረ እና ሴቶቹ ሲያምሩ አበሻዎቹ ማለት ነው ሲያምሩ ማይ ጋድ ሲያምሩ ሞዴል ነው የሚመስሉት። ግን እዚህ ላይ ያላችሁት ግን ብዙም አይደላችሁም ማለት ይቅርታ ምንድን ነው የሚባለው? ሲፎራ ጀርመን የለም ወይ? ኧረ አለ ግን ቆንጆዎች ናቸው፣ ታምራላችሁ። እና እነሱ ለፊቴ ፋውንዴሽን መረጡልኝ። በጣም የተለየ ነው፣ በቃ የተለየ ፋውንዴሽን። እንዲያውም ሂጄ ወስዳለሁ ትላንትና። የተወሰነ ሊሚት ስለሆነ ገንዘብ ማውጣት የምችለው የተወሰነ ገዛሁኝና የተወሰነ ደግሞ ሌላ ቦታ ስለሄድኩ መሸከርም ደግሞ እንትን አለኝና ዝም ብዬ እና ለፊቴ መረጡልኝ። ፐርፌክት። እኔ ሜካፕ አርቲስት ነኝ አላልኳቸው። ዝም ብሎ አያውቁኝም፣ ግን በነገራችን ላይ አያውቁኝም እና እንትን ያሉት በቃ የተወሰኑት አወቁኝ፣ የተወሰኑት አላወቁኝም። እና ፊቴን ሰራችኝ፣ ሜካፕ ቆንጆ ፋውንዴሽን መረጠችልኝ። ማላቃቸው ፋውንዴሽኖች አሉ እዚህ። ከዛ እሱን አረገችልኝ እና ቆንጆ አርጋኝ ትላንትና። ማይጋድ ፏ ብልጭ ብዬ ግን በቃ አልኮል ግን አልጠጣውም። የት ነው የሚሸጠው? እንትን የጠጣሁት በቃ አለ አይደለ። ሙቀቱ በጣም አሪፍ ነው፣ ደስ ይላል፣ በጣም አሪፍ ነው። ከዛ በኋላ የሚያማምሩ ልጆች አገኘሁኝ፣ ደስ የሚሉ ልጆች እንትን ሰጡኝ፣ ማስታወሻ ሰጡኝ። ይሊናት አይስርም አንዳንድ ጊዜ እንደው በቃ ወይኔ ጌታ ሆይ ይላሉ። ስንት ሰው ግን እንደዚህ ምድር ላይ ከሶሻል ሚዲያ ምድር ላይ ስትወርዱ በቃ ፍቅር ይሁን። ደግሞ ልጆች ናቸው፣ በጣም ወጣቶች ናቸው እና በቃ ደስ ይላል። Ich wollte dich erreichen, wie kann ich dich erwischen? ደዛ የት ነው ደግሞ የምትንትነ? አዎ ቴንኪዩ የኔ ቆንጆ ሻይ ነው። አውቃለሁ ግን ጊዜ ብዙም የለኝም። የራሴን ነገር አይቼ በቃ ረፍ ብዬ ምናምን ታሽቼ በቃ ምናምን ሀገሪቷ ላይ ፏ ብልጭ ብዬ ምናምን ነው እንጂ ደስ ይለኛል አብሬያችሁ ብበላ በጠጣ። ግን ጊዜ የለም ታውቁታላችሁ። በቶሎ መመለስ አለብን። እኛንን ሜሊ ማንሽ የኔ ቆንጆ በጣም 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 ሆት ነው። በጣም ነው የሚሞቀው። ደስ ይላል። ይለያል ግን ሙቀቱ። እኔም ውድድ ነው የማደርጋችሁ። አዶኔ የለ ኳታር ነይ። ምን አለ ኳታር? ሜካፕ ምንም አልተቀባውም። ኧረ በስመ አብ ትላንትና የቀቡኝ ልጆች ራሳቸው በቃ በጣም በቃ እንትን አድርገው ፕራይም አድርገው ምናምን ጠብቅ። ሜካፕ ለመቀባት ግን ፎር ፋውንዴሽን ብዙ ነገር መጠቀም አለባቸው። ያንን ኤክስፒሪየንስ ወስጃለሁ አሁን ማለት ነው። ካልሆነ እንደ አውሮፓ ሜካፕ ልድፍ አድርገሽ ብትወጪ ሲሚንቶ እንደተመረገ እንትን ጥፍ ብሎ እንዲህ ፍልቅቅ እያለ ነው ቆዳሽ የሚወጣ ይመስለኛል። እና አይ ቲንክ ጥሩ ኤክስፒሪየንስ አግኝቻለሁ ለዚህ ሙቀት።
አሁን ማላዲቭን ቢሆን ኖሮ ሜካፕ አይታሰብም። እዚህ ግን ሜካፕ መቀባት ይቻላል፣ ግን ፕሮሰስ አለው ለቆዳቸው ማለት ነው። እና ግን ባልቀባም እንደዚህ ቆንጆ ነኝ። አይ ቲንክ ብዙ ኮምፕሊመንት መጥቶልኛል። አንቺ እንደዚህ ጂጂኪያ እንደዚህ ነሽ ምናምን ነገር። እኛ ከዚህ በኋላ መጥተን በቃ እንትን እንልልሻለን እንመሰክርልሻለን ምናምን አለኝ። አይ አይደለም አልኳቸው። ይህ አገሩ ያሳምራል መሰለኝ። ገባቸው? አገሩ ስለሚያሳምር አይ ቲንክ አገሩ ስለሚያሳምር ነው ምናምን ስላቸው ኖ ገና በ4 በ3 ቀንሽ እንዴት እንደዚህ ይሄ የድሮ መሆን አለበት ሲለኝ የስ የድሮ ነው አልኳቸው። ሚላኔን አገኛት። ኦኬ እቺ ቆንጆ ልጅ እዚህ ነው የምትኖረው አይደል? ነው እዚህ ነው ወይስ ሌላ ከዚህ ወጣ ብሎ ነው አይደለ? ግን እግዚአብሔርን ጊዜ የለኝም ምንም ጊዜ። ደስ ይለኛል ባገኛት። ሺ ሶ ቢዩቲፉል በጣም ቆንጆ ዲሲፕሊን ያላት ልጅ ናት። ደስ ይለኛል ግን አሁን ለጉዳይ ነው የመጣሁት እና እዚሁ ቅርብ ያሉ ሰዎችን አግኝቼ እሷ ሩቅ መሰለች ሌላ ሀገር ነው የምትኖረው አይደል እንጂ ችግር አልነበረውም። ጨዋ ስለሆነች ብትገኝም እሷ ችግር የለውም። ሌሎቻችሁም ግን እናቴ እንትንን ማግኘት ብችል ደስ ይለኝ ነበር፣ ግን አይ ቲንክ ሄድኩኝ ነው ምናምን ስትል ሰምቻታለሁ። እኔ ህጻናቶችን የማገኝ ወጣቶችን የማገኘው እንጂ ሶሪ እኔ እንትን ነው ማግኘት ፈልገው ልጆቹ የሉ ወጣት ልጆች። ባምቢ በጣም ስለምወዳት ባገኛት ደስ ይለኝ ነበር። በት የለችም፣ እሷ ሄደች መሰለኝ። እኔም ደግሞ ጊዜ አላገኘም ነበረ። ባምቢ ባገኛትና ቅፍ ባረጋት ደስ ይለኝ ነበር፣ ግን አልቻልኩኝም። እችን 4 ቀን በጣም ቢዚ ነበርኩ። ዛሬ ነው ያረፍኩት። መንገዱ ምናምን ስላል እናንተ ሩቅ ነው ደግሞ ከዚህ ከጀርመን እዚህ አይ ቲንክ ሌሎቻችሁን እንኳን ባለማግኘት ተባበሩኝ ባለማግኘት ተባበሩኝ። ቲንክ ሶ ማች። እንዲህ ማን በሳት የሚጫወተው ጣጣ ብዙ ነው እናቴ። እንዲህ በሩቅ ሃይ ሃይ ነው መባባል ያለብን እንጂ ሃይ ሃይ